ደነዞች መሀይሞ ዛሬ 27 ነገ መሬታችንን ማየለች 20 ነው ኖ ዛሬ ፌብሩዋሪ 27 ማ የጣድቅ ስም ነው ድርባል ነው የኛ ስንት ሳሩንም ያላየው ዛሬ ለቀጠሩ ይላል በቃ ሀበሻ ምንድን ሲረግጡ ሀበሽነታቸው አገረሸባቸው ማለት ነው። ሀበሻ ሁሉ ነገር ኋላቀር በእድገት በዘመን አቆጣጠር ባስተሳሰብ በሁሉ ነገር ትንሾች ጠባቦች ናቸው። ራሴ ይጠሩት አረቴ ማሪ አረቴ ስልኩን ነሽልኝ እሺ ኮንሰፕት እየጠበቁ እና ምን ችግር አለው? ሄደሽ መልእክት አድርሽልኝ አላልኩም? እየጠበቅሽ ለምን አትመጪልኝም? አንድ ስልክ ነው ያለው። አንተ ከደወልክበት እያዛል ገባ ሄድ የማደርገው ነገር ይጠፋል። ለነገሩ ለዛሬ ግልግል እንዴት ለዛሬ ምን ልታደርጊው ነው? ወዴት ልትወስጂው ነው? እንዴት ለምን ከየት ወዴት ትወዳለህ አንተ ነው? እስኪ ተወኝ። አባዬ አቤት ማሪቱ ማሪቱ አትበለኝ ማርታ ነኝ። ማሪቱ ማርታ ያው አይደለም እዛው በዛው ነው። ደግሞ እኛ ማሪቱ ነው ያለሽ ማርታው የራስሽ። አንቺ ቶሎ በይና በደንብ የምትችይው ምግብ ስሪ። እየሰራሁ ነው አባዬ። እኔ እናቴ ልባችንን ማውራት የለብንም ትላለህ? ምን አልሽ? ጆሮዬ ነው አይደለም አፌ ነው። ስልኩንም እመታልሃለሁ። እንዴት ነው ማውራት የለብንም? አለብን። አየሽ መለስት ይለናል አለብን ማርዬ አለብን። አበባ ወደ ውጭ ይውጣ ብለሽ ነው እንዴ? ወዴት ነው እንዴ? ልትወስደው ነው? ይውጣ አላልሽም? አበባው እንግዲህ አበባው ይውጣ። አዎ አስቀምጠው ነው አበባው ይውጣ አላልኩም? ልክ ነው አላልሽ? አረጀው መሰል በቃ ይሄ ጆሮዬ ተዛባ። ኧረ ተይ ስልኩን ምሽልኝ ማለት ነው። ምን ልፈልግ ይመስላል? ዛሬ የሚመጡ እንግዶች አሉ እና ቀላል እንግዶች እንዳይመስሉ አንድ ዶክተርና አንድ ፕሮፌሰር ናቸው። እሰይ መማር በጎ ነው የኔ እናት። ዴሚት ድመት አባዬ ይህች ነገር ታቀያይመናለች። የኔ እናት አትበለኝ። በእርግጥ ከአንተ ይልቅ እኔ ትልቅ እመስላለሁ፣ ግን እንዳንተ ያለ ሀሳብ የፈለኩትን እየዋጥኩ እንደፈለኩ ብተኛ ኖሮ አሁን ካለሁበት በላይ ወጣት መስል ነበር። ስለዚህ የኔ እናት አትበለኝ። አይ አም ኖት ዩር ማዘር። ልክ ነው፣ ምንም ስህተት የለውም። እታረማለሁ። ኧረ ተይ ስልኩን ምሽልኝ ማለት ነው። እሺ አልኩህ እኮ በሞባይሌ እንዳይደውልልኝ አባራተሴ ትላንትና ስልክ እንደ እባብ ጭንቅላቷን ብለህ ሰባበርካት። እየተርገፈገፈች ስትሽከረከር ጥንዝዛ መሰል አውሬ መስላኝ ነዋ። ገና አባራተሴ የሚሸጥበት ቦታ ታውቃለህ? አፐር ማናችሁ ሾፌ የሚሸጥበት ቦታ ታውቃለህ? ቶቶን ይሳለው ቢስ አበባ እንጠይቃታለህ። አቦ ለምንሽ ነው የኔ ልጅ? ምን ታረቢያለሽ እንዴ? አባዬ በቃ እሱን ተው። ምን አለ ምን የምትሰማ? ምን አለ አንቺስ የምልሽን ብትሰሚ። ወኪና ልደውልልሽ። ታዲያ ጠራ አድርገን ጨርስ። ስልኩን እፈልገዋለሁ። ደቂቃም አልፈጅ። አቦ ብሎ መልዕክቱን ነው ያው ስለ ቁጥሩ የማወራ ነገር አለ ብያለሁ አይደል? አዎ አይብሊስ የቱ ይሄንን እንዴ ምን እያደረግህ ነው? አውርደው እሱን አላልሽም? ለማሃል ዝም ብለህ በጭንቅላት እያፈጠጥክ ታወራለህ። ተመልከት ያደረግኸው። ሄሎ አንድ ጊዜ ሰላም እንኳን አትይውም። አልለውም፣ አልፈልገውም። አንተንም አልፈልግም፣ አልፈልጋችሁም። ምን ነው ደምንዴ ድምፅህን አጠፋ? ደምል አይደለሁም። ማነህ? ደምል ታልሆንክ ምን ልትሆን አልዋልከኝ? ላገናኞት ወይ የለም አንተን ሰላም ልለው በስንት ግዞታ ስልክ ያስመጣው ሽን ወዳላ ማረ እንግዲህ እንደወፍ በርሬ ያልመጣ ነገር ጠብ
እጠብቀዋለሁ። ባይሆን ቶሎ ጥራልኝ። አየኔ ነገር ያ ባልንጀራ ሆን እንዴ? አሎ አሎ፣ የኔ እናት አሎ፣ ተቀየምክ እንዴ? አቆረፈ መሰል። አሎ አኩርፏል። አባዬ ማነህ? ደምላ አይደለሁም አላልክም ቅድም ነው? አረ ይሁን ምን ነው ደምሌ ድምፅህን አጠፋ። ተቀየምካት እንዴትህን? ቢሆንም ስጋህን ለማን ትጠላለህ? ደግሞ ወዳም አይደል ተይዛ ነው። አረግ ተይዛ ነው። መያዝ አንድና ሁለት የለው። ይኸው ሙጫውን በሽተኛ ስለሆነ ተጠይፋለን። ህጣን ልጇን አዎ የራሷን እክፍት ይሆናላ። አካለ ጎዶሎ ነው እንጃ። ብቻ ለዛሬ ነው ግልግል ስትል ሰማሁ። እንወስደዋለና እኔ ራሴ አሳድገዋለሁ። እሷም አንድ ጋኔል ተጠናውቷታል። ያም አንድ እንዳይመስል ተነ ጭፍራው ነው ተነ ሰራዊቱ። ያልነገርኩህ ደግሞ ጥንባሆ ታጤሳለኝ። እኔ ልሙት በቃ እንደ መፋቂያ ታፏ አይለይም። እና የኔ ልጅ እኔን በእጄት ለማትለኝ ቢሆን አግባብት ታልሆነም እጅና እግሯን ጠፍረን እዝጌር አብጠበን እንድናስጠብላት ነው የፈለግኩ። 2 ይበቃታል። ሰው እንደሌለው ሰው ደሟን መጥቶ ሲጨርስ ዝም ብለን እንገምል። በልማ ቶሎና አሁኑኑና ይኸውልህማ ደምን የእዝጌር አብጠበን ታገኘለ ፈልጋ ከባልንጀራህም ዘንድ ቢሆን ፈልግና ይዘህልኝና ጎሽ ያን ባልንጀራህን ደግሞ ይቅር ለእግዚአብሔር በለኝ በልልኝ። ግድ የለም እሱ ያውቀዋል። በል ደህና ዋል። እሺ አባዬ ጊዜ የለኝም። የኔሽ እንደነገርኩህ እንግዶች ይመጡልኝ እና እንግዶች እስከሄዱ ሌላ ቦታ እንድትቆይ ይፈልጋሉ። እንዴት? ለምን? ከአያት ወዴት አይነት ጥያቄዎች አሁን አይሰሩም። ሌላ ቦታ ትቆያለህ። የት ሌላ ቦታ? ሳሙኤል አላወቅኩትም። ማርዬ እማላውቀው ሀገር ወት ብዬ እሄዳለሁ። ከዚህ ቤት ውጭ ትሄድ ትችላለህ። ግድ የለም። እንዴት? ለምን አይነት ጥያቄዎች አሁን አይሰሩም አልኩህ እኮ። እንግዲያው እኔም ወትም አልሄድም። ምነው ልድገምልሽ? ወትም አልሄድም። ለምን? አይ እንዴ ለምን ከየት ወዴት አይሰራም ተባልኩ እኮ። አባዬ መሄድ አለብን። አልሄድም። እኔ ወዳላ ማለት እስቲ ብታመጩ ነው ያለው። በገዛ ቤቴ? አዎ እኔም የልጄ ቤት ነው። በቃ እሺ። አበባ ማሙሽን ይዛ ስትሄድ እግረ መንገዷን ምን ካፌ ታደርሳለች። አበባ ደግሞ ሀገረሽብሽ። ተማላቀው ሀገር ተማላቀው ሰው ጋር ተማላቀው መንደር ምን አለኝ ብዬ ነው የምሄድ። እኔ እንደው እግሬንም አላነሳ። ለምን እንዴ? ለምን ተየት ወዴት? ዛሬ ስራ ፈታ። አቤት ጠብቅ። አልጠራሁሽም። የጠራሽ የለም የኔ ልጅ። የማርያም ብቅል እየፈጨው ነው ወይ? አንተ ሰው ይርድ ነህ እንዴ? አበባ። አቤት። አበባ። አቤት። ሌላ ስምሽ ነው? አይ ልጅ ነሽና እግረ መንገድሽን አባዬ ነው ቦታ ታደርሻለሽ። ሌላ አባዬ ያለሽ እንዴ? እኔ እንደው እግሬንም አላነሳ። አባዬ እኔ ከጓደኞቼ ሁሉ ብበልጥ እንጂ አላንስ። የባሌና የጓደኞች አባቶች በሙሉ ግን ከኔ አባት ይበልጣሉ። ሁሉም ፕሮፌሰሮች ናቸው። አንተስ ገበሬ። ሰዎች ምን ይላሉ ብለህ አስብ። ምን ይላሉ? የኔ የገበሬዋ ልጅ የፎርፎር ሰሮቹን ልጆች ተበለጠች፣ የገበሬው አምላክ ይበልጣል ይላሉ። አባዬ እኔ ባንተ ማፈር ስለሌለብኝ ለባሌ ለጓደኞቼ አባቴ ፕሮፌሰር ነው ብያቸዋለሁ። ፕሮፌሰር
አያሻኝም። ፎረፎሰርነት እንዳንቺ ከሆነ ይቅርብኝ። እፈልጋለሁ ሴት ለምን የሚሰጥ የለም ማይ አሁን ምን ተሰማላት? አሻፈርከኝ ካልክ ደግሞ በፖሊስም ቢሆን አስወጥቼ አስወጣለሁ። እኔን አባትሽን? አዎ በፖሊስ? አዎ በፖሊስ አድርጊዋ። ሰው ታልሳቀብሽ፣ ፈጣሪ ታላዘነብሽ አድርጊዋ። ሰውም የሚስቅብኝ አንተ አባቴ መሆንን ሲያውቅ አባዬ ልታሳብደኝ እኮ ነው። አይ ቀድመሽ አብደሽ። እሺ አልሄድም ካልክ መስቀልን በዱላ ለውጥና ይግቡ ማለት ነው። ምን መስቀልህን በዱላ? ምኑን ከምኑ ሞቼ ነው ቁሜ ችን ወዳላ ማረ ዘበኛ እንድትመስል ነው። ታዲያ ምን ይሻላል? እወጣለሁ። ፕሮፌሰር ለማ ሲደውሉ አባባ እያወሩ ስለነበር ማናቸው ብለው ጠየቁኝና ይህን አትንገሪኝ ፕሊስ አትንገሪኝ። እነ ፕሮፌሰር ማርታ አባት ናቸው አልሽው ወይ? እንዳትነግሪኝ ስላሉ እኮ ነው። ልንገርህ ያልሽውን ንገሪኝ። አፌ ቁርጥ ይበልሽ የኔን ከፍ ዝም በል አንተ። ለወሬ አትቀደሚም። እኔ አባቴን አስታውቂልኝ አልኩሽ ወይ? አሁን ፕሮፌሰር ያለሽን ንገሪኝ። በቃ እሳቸውን ለማግኘት ነው የምንመጣው፣ እንዲጠብቁን በትህትና ጠይቄልን ሲሉሽ አባባን ጠይቄያቸው የትም አልሄድም አሉኝና አሉሽና በቃ ይጠብቃችኋል ስላቸው ስትያቸው እየመጣን ነው በቃ ውጪ ከዚህ የልትሄድ ነው? እወጣልኝ አላልሽም? መኖርን ፈልገዋል። እኔ ደግሞ መሄድን ፈለግኩታ። አንተ እኮ ኩራቴ ነህ። መለስ ሳለልሽ ደግሞ ምን ዋጋ አለው ታዲያ? ምን ዋጋ አለው? መለስ ቀለስ እያለ እያሰቃየሽ አንዴ ምሮ ጠቅልሎ ተገዝቶ ቢሄድልሽ ነው። ንዴቱ ሽበት በሽበት የሆንኩት ምን ሆኜ መስሎ እየተናደድኩ መናደድም ማለት ይሄ መንደድ ነው። ዛሬ አንተ ወጣቱ ሰውዬ አባቴ መሆንን ሲያውቅ እድሜን ስነግራቸው የማያምኑኝ ሰዎች በሙሉ ያምኑ። አባቴ ፕሮፌሰር ነው ስላልኳቸው ግን ለዛሬ ፕሮፌሰር እንድትሆን ፈልጋለሁ። ቺን ይወዳል አማረ። አባትሽ ገበሬ ስለሆንኩ ስታፍሪ፣ ልጅ እግር ስለሆንኩ ልትኮሪ። አባባ አባዬ ግድ የለም ለዛሬ ብቻ ፎረፎርሰር መሆን አያሻኝም አልኩኝ ቅድም። ለዛሬ ብቻ አያሻኝም። ኧረ ተው ገበሬ በፍጹም ፎረፎርሰርነት ለአንቺም አልበጅም። አባዬ እሺ በል ለዛሬ ብቻ ነው እኮ። አይ እንግዲህ የሰው ልጅ አንዴ ነው የሚናገር። አያሻኝም አልኩ አያሻኝም በቃ። አባዬ ጭንቀቴ ይገባሃል። እኔ አባቴ ፕሮፌሰር ነው ብያቸዋለሁ። ይሄ ደግሞ አንድ የሆነ ነገር ነው። አሁን እኔ ውሸታም ብባል አንተ ምን ትጠቀማለህ? እኔ አባቷ ገበሬ ነኝ ብለህ ታውቃለህ ትፈልጋለህ? የዋሸሽ ጊዜ እኮ ነው የቀለድሽ። ፊት ማናብ ያለሽ እሱ አለፈ በቃ። አሁን የምልህን ብቻ አድርግ። አንተ ገበሬ መሆኑን ቢያውቁ ከዚህ በኋላ ምንም ብላችሁ አያምኑኝም። እና አንቺ እንድትታመኝ እኔ እምነቴን ላብድ። አንቺ ውሸታም እንዳትባይ እኔ ካህኑ ልዋሽ። ማን ዋሽ አለ? እንግዲያ እኔ እኮ ፕሮፌሰር ነኝ ብለህ ተናገራለህ። አንደኛ ከኛ ጋር ለምትቆያት ትንሽ ደቂቃ ምንም አታወራ። እንዲህ እኔ እንደምታደርገኝ አልጠየቁም አትበል። ይሄማ በጎ ነው። ሁለተኛ ትንሽ ትቀመጥና ደክሞኛል ብለህ ትገባለህ ማለት። ሶስተኛውና በጣም ቀላሉ ነገር ደግሞ ፕሮፌሰር አማረ ሲሉ አቤት አልሸሹም ዞር አሉ እኮ ነው። አባዬ እሳት ታየው ምን ለየ? እኔ ጭቅጭቅ አልወድም። እኔም አልወድም። የኔ ልጅ በቃ እንጨቃጨቅ አድርጌ ምን ታደርጋለህ? አለቀ በቃ። አለበለዚያ ቤት ይለቀው። ወይ ፈተና። ስላንተ ልንገርህ። ስለማ ስለኔ ዘመነ ግርምቢጥ ውሻ ወደ ሰርዶ አህያ ወደ ሊጣሊያ ሀገር የተረች ውሻና አህያውን እዚህ ምን አመጣችሁ? እኔ ወልጄሽ ስለ እኔ ልትነግሪኝ ሲቃጣሽ ምን ልበል ማለት ቢሆን ስለ አንቺ ልትጠይቂኝ በተገባ አልሆነ። አልተግባባንም። ፕሮፌሰር አማረ የፕሮፌሰር ማርታ አባት ፕሮፌሰር አማረ ማሪዱ በአይን ሕክምና አንቱ የተባሉ ከአንገት በላይ ስፔሻሊስት ፕሮፌሰር አማረ ከአንገት በላይ ባይሆን ያንጀት አድርጊው። እኔ ከአንገት በላይ ነገር አልወድም። የመጀመሪያ ዲግሪን ጀርመን ሀገር አገኘ። ጀርመን በአይን ሕክምና እንግሊዝ ሀገር ስፔሻላይዝድ አደረግ። ውሸቱ አልበዛም ማለት ፕሮፌሰርነቱን የመጀመሪያ ዲግሪ ያስበት የጀርመን ዩኒቨርሲቲ ሰጠ።
ፕሮፌሰር አማረ ፕሮፌሰር አማረ እዩ ማርዬ ምን አለ ፕሮፌሰር አማረ አቤት የመጀመሪያ ዲግሪን ያስኬት ነው ማኔ ጀርመን ኤክሰለንት ባይክ ምን ስፔሻላይዝ ያደረገ የታገር ነበር ፕሮፌሰር አማረ እንግሊዝ ወላስ ሰማን እዩ ነው ፕሮፌሰርነቱ ማን ሰጠ አንቺ ደጓ ልጄ ፕሮፌሰርነቱ የሰጠ የመጀመሪያ ዲግሪ ያስገባት የእንግሊዝ ዩኒቨርሲቲ ነው ኧረ የመጀመሪያ ዲግሪ ማያስኩት ከጀርመን ነው ስፔሻላይዝኑን ነው እንግሊዝ የሰጠኝ ገና ጭንቅላት አለ አይ ያንቺስ ጭንቅላት ምንጩ ተየት ሆነና ባልማር ነው ፕሮፌሰርነቱን እንዳንቺ ራሴን ታልጎዳ በአንድ ጀንበር ነበር ተጀማሪ አይ ከኔ ጋር መፎካከር ዓለማችን እንደኔ አይነት አንድ ሰው ለመፍጠር 1 ሚሊዮን ዓመት ይፈጅባታል እንዳንተ አይነት 1 ሚሊዮን ገበሬ ግን በአንድ ደቂቃ ውስጥ ትፈለፍለዋለች ነው ብለሽ ነው አሁን ባና ልብስ ቀይ እንዲሁ ሆነስ ያለበስከው ልብስ ያፈር ገፊ ነው ፕሮፌሰር ኧረ ተይ አዎ አበባ አቤት ነይ ስቲፈን እንኳን ስቲፈን ስኳም ጭነት ሶፋ አዎ ፕሮፌሰር አማረ አበባ አሁን የሚደውልልኝ ሰው አለ በቃ ቁርጥ ሆነ ይወዳል አማረ ለማን ልትሰጪው ነው ልጁን አያገባም እንዴት አያገባኝም ስጋዬም አይደለም ተይ እንጂ ማለቴ ስጋሽን ለማትጥ ያለሽ አባይ ሰዎች ምን ይላሉ ብላስ እኔ ከሰዎች በታች ሆኜ መኖር አልችልም ያለ እድሜ ስለወለድኩት በእኔ ምክንያት እንደዛ ይሆን ይመስላል ስለዚህ አስፈላጊውን ገንዘብ ሁሉ አሳዳጊ አንደላቋ ከዚህ በላይ የእናት ጡት የአባት እቅፍ ይፈልጋል ነገ ለልጁ የሚያወራው የወላጅ ፍቅር ይፈልጋል እንኳንስና ያለ ወላጅ አድርጎ እናትና አባት አይለይሽ ባፋችን አኝከን እያጎረስንሽ ተጎንጭተን እያጠጣንሽ ምናምንሽን እያበስን አሳድገንሽ እንኳን እንዲህ ተበላሽተሽ የለ እንዴ ፋንክ ባና ለበሳት በቃ እሺ ማድረግ ያለብኝ ነው ለምንድን ነው አትደውልም? Oh my God! Oh my God! ደህና ነሽ ማለት ነው? ደህና ነኝ። ተይው እሱን ምግቡ መድረሱ ይችላል። ደነዞች፣ መሀይሞች፣ አህዮች ናችሁ። ከማን ጋር ነው ተብሽ የኔ ከአህዮች ጋር ከእንስሶች ጋር ነው አባዬ። ድመት፣ እንስሳ፣ አህያ የታዩ የሉም እኮ ልታያቸው ከፈለግ እሷን ይዛት ግባና መስሎት በደንብ ይታየዋል። እዛ አልነበርን የሉም በውስጥሽ ነው። እስቲ በስመ አብ በቃ እለብሳለሁ። የተባረኩ እንግዶች እነሱን እየመረኩ እለብሳለሁ። ተዘጋጅቷል ወይ? አዎ በቃ እሺ። አባዬ የቀረ ነገር ካለ ነው ፕሮፌሰር አማረ ምንድን ነው? አበባ ጫማ ይላል ለማዳባባ ነው አባባ ያንቺን ከፍ አባባ ለዛሬ ፕሮፌሰር አማረ ናቸው። ሰጠች ልብሱ ሱፉ ጫማና ከዚህ ለፕሮፌሰር አማረ ማርዬ ጫማው ሽፍን ተሆነ አውራ ጣቴን ቅባት ነግሮኝ ትምሬት ገልጥሯል። ለምን አውራ ጫማ ለማድረግ የምታደርገው ኧረ አታስቸግሪኝ ማርዬ
ሻይ ለማፍላት በርበሬ ትጨምራለህ። ልክ እንደዛ ማለት ነው። እሺ አደርጋለሁ። መምጫቸው ሲደርስ እንዲሁ ልቆይና ሲደርሱ ለብሰዋል። አበባ ለማቅረብ እንዲመች ልቡ መልክ መታሰብ። መስቀልን አታስቀምጠው። ያንን ልብ ነገር ደግሞ መስቀል ማሳለት፣ እጅ መሳም፣ ትከሻ ማቀፍ፣ ግንባር መሳም ወዘተ አይሰሩም። ተግባባን? ለምን? እንዴት? ማቀፍ፣ መሳም፣ ማሳለም ስንቱ ስራ ፈታ ዛሬ። ሄሎ ብለህ ትጨብጣለህ። አሮማ ለስልክ ነው። የስልክ ጨታ ነው እንደምጨብጥ የሰው መስሎኝ። አንዱ የግል ብቻ ሄሎ አሁን እኔ ከእንግዶቹ አንዱ ነኝ አሉ። ገባው እስኪ ኦ እንዴ አባዬ በቤት ሳሎ እንደቆነጠከኝ አባዬ የለም እግሬ ነው። ወዳና ማረ የለም ሌላ እጅ አለኝ እዛ አንድ ብለሽ አስኳላውን ስትጀምሪ አንስቶ እግርሽን ጭነሽ ፈረንጅ ሀገር ስትሄጂ የቀለበሽና ያኖረሽ የደብተር የብር እያልሽ ስትወተውችኝ ለምን ያንቺን አትሰጪኝም? እጅሽን በጓን አንገትሽን በጭን ዓይንሽን በመነጥር ጠጉርሽን ደግሞ በሌላ ጠጉር ምንድነው የሁሉ ተመስቶችና ሰው በመጣ ቁጥር የምትሰበስብ ይወልፍሻል። አንገቴ የለ እጄ በንቅሳት አበላሽታችሁ ደግሞ አፋለኝ ብለህ ታወራለህ። ተመልከተኝ እስኪ ፕሮፌሰር ብሎ የሚያከብረኝ ሰው ሁሉ እንዲሆኝ በይ ምን የሚለኝ ይመስላል? በሰለጠነ ዓለም ፕላስቲክ ሰርጀሪ በጣም ቀላል። አባዬ የኔ ቆዳ ግን ለዚህ እንኳን አልታደለም። ከባድ አለርጂ ካለብኝ አባዬ ሰዎች ምን ይላሉ ብላስ ይሄ የእጅ አምባር ወይ የአንገት ወርቅ ንቅሳት ነው። እንዲያ ነው ምስጢሩ። እንዴ አሁን ቀስ ብለህ ለስለስ አድርገህ ነው ሰላም ቀስ ብለህ አሎ ለስለስ አዘጋጅተሽ ጨረሽ? አዎ በይ ቶሎ በይ አበባ። አይጥ ግድግዳው ላይ ነው። ግድ የለም የቅድሟ ድመት ስላለች እሷ ትይዛለች። አሁን ወደ ትምህርት ነው። የምን ትምህርት? አንድ ጓደኛዬ ጥያቄ መጠየቅ እና ስራዬን ሕክምና ካነበብኳቸው ትንሽ ይላል። እቺን ጃኬት ከነስተዛው ላውልቃት ካለ በጣም ውጭ እሱ ይቆይ ኋላ ይወልቃል።
ቢሆንም ነው ችግር ነው። ፕሮፌሰር አባት ፕሮፌሰር አሎ ፕሮፌሰር አማረ ራሱ ነው። ጥያቄ መጠየቅ በደንብ እወዳለሁ። እንጨዋወታለን። አንተ ነህ ጦሰኛው። በጣም ወጣት ናቸው። እኔ በጣም ገርሞኛል። አባቴ ነው የኔ አባት። አባዬ ተቀበል። እፎይ አንተ ተገራገም። አዲስ አበባ ውስጥ ኦዞን የሚባል የለም መሰለኝ። ፀሐይ አናት ያግላል አይደል? አናት ያግላል፣ አናት ይበሳል እንጂ። አባዬ አይኔን አሞኛል። ፀሐዩ እንደሆነ መነጽሩን ከመጤፍ አልቆጠሩም። የሆነ ነገር ላይ አልፎ የሚመለሰው ነጸብራቅ አይኔን ወደ ውጭ ሊያወጣው ነው የሚደርሰው። አባዬ ያለከመን ደክሞኛል እንጂ በጣም ደክሞኛል። በቃ ገብተህ ትንሽ እረፍ። እሺ ኖ ኔበር አንድም ከእሳቸው ጋር ለመጫወት አይደል እዚህ መጣ ነው። ምን ማለት ነው? ደክሞታል። ከመቶ ሊኖር ማይነን የሚያማሃልታል። እንዲህ እንደው አልነበረም እንጂ ትንሽ ቆየ። የምታይ መጣ ግን ባሰብኝ። የምታየው ነገር ሁሉ ስላስጠናኝ ነው። እኔም ያልታመንኩት መጥፎውን ሳይሆን ስለምጨክን ይኸው እኔም የማይመለከተኝ እየሰማሁ ጆሮዬ በሽተኛው ነገር ቁም ነገር ግን መነጽሩን ለምን ግሪፍ ያታርገው? ብለር ፍሪ እኮ ነው። ምን እሱ ብቻ ሙቀቱ ራሱ የሙቀቱን ነገር ባታንሳ ስስና ነጣ ያለ ልብስ ደግሞ እንደዚህ አይነት አለባበስ ለብሰህ ኮምፕሌን ተደርጋለህ ወይ ጉድ! ማለት የዚህ ሀገር ልብስ የሚችለው አይደለም ስልሽ ሙቀቱና ላይ ተደምሮ እኮ አይኔን ወደ ውጭ ሊያወጣው ነው የሚደርሰው። አባዬ ግባና እሺ እንዴ ምን ማለትሽ ነው? ማለት አይደለም እኮ ለሊት ሙሉ ሲያነብን ያደረ በጣም ደግሞ ቢሆንም ትንሽ ቆይተው ያጫውቱና ይተኛሉ። ማለት ፕሮፌሰርን ከመሰለ ታላቅ ሰው ጋር የተገናኘበትን አጋጣሚ ማለት ይበተናል ማለት አስፈላጊውን መስዋዕት እንከፍልና ቆያቸዋለን እንጂ ይበተናል ማለት ጎሽ ልክ እንደሱ ትክክል እንኳን ነገር ቤት አንተ ሰው እያስፈራኝ በተቻለ ፍጥነት ተመራ። እዚህ ሀገር መመርመር አልፈለኩም። እንመርምር ብለው ደግሞ የባሰ በሽታ ይላኩብኝ እንዴ? ዶክተሮች እኮ ከባላጊ የሚሻለው ታዲያ ትንሽ ምርመራ ብለህ የመጣህበትን አለማሳሳት ከማለት ይመለስ። ለምን ፕሮፌሰር እኮ ሰጠህ ታደርጋለህ? አይደለም እንዴ ማለት አይ እሱ ሲደግሞ ምንም ማውራት አይደለም። ገብቶ ቢተኛ ነው። ምን ማለት ነው? እንደውም እውነቱን ልንገርሽ ዛሬ ያለቀጠሩ ማለት የመጣበት ዋነኛ ምክንያት ይሄ ነው። ዛሬ ከለቀቀው የአባይ ልጅ ወጣት ነው። ሌላችን ልጅ ከማንገድ ነው የሚሆን ዘፈን በዚህ መረቧ ድምፅ ያንጎራጉርልሃል። አዎ እንዲህ የተሰቃየውማ የአይን እድሜ ያህል ከአይን ሕክምና ጋር የቆየ የአይን ስፔሻሊስት አግኝቼ በቀላሉ የምለቀው ይመስልሻል? አይኔ ነው ወይስ መጽሐፉ ገልጦ ነው ያለው? አይደለም ከአይን ነገር ከያዘ የሆነ ነገር ቴስት እያደረገ ነው፣ እያገላበጠ ነው። አይደለም እንዲ አባዬ እያየሹ እኮ እንደሆነና እንዳልሆነ እኮ ራሱ ይናገራል። ራሱ
ፕሮፌሰር ይጠራሻል። አቤት እና ምን ይመኩኛል ታዲያ? አይኔን እኮ እያሰቃየኝ ነው። ለማዳ ደክሞታል እያልኩ ተው እንጂ። አንቺ ደግሞ ዳገት አላስወጣቸው። ምን አላው የሚያውቁትን ነገር ቁጭ ብሎ ቢነግሩኝ። ይልቅ ፕሮፌሰር ሙያዊና አስተያየት ካለዎት እባክዎትን። መቼም ይሄ ሰብሳቢ የሌለው የቀበሌ ገበሬ ማህበር ስብሰባ አለ። ዝም ብሎ አስተያየት አይሰጥም። አስተያየት እንድሰጥ ተፈለግ እንዴት እንደሚያደርግህ ንገረኝ። ኤግዛክትሊ ዩ አር ራይት ፕሮፌሰር። ኢሪቴት ያደርገኛል። ኑሮ ላይ ደግሞ አይቦኑ ራሱ በልጥል ይሆናል። ራሱ አዎ ራሱ ማንም ሳይነካው እንዲያ ነው የሚያደርግህ። ጠብታ ሞክራል። ጠብታ ነጯን ቪዥን ማለት ነው። ባለፈው አንተ እንደምትለው ነው ማድረግ ነበር። እሱ ሲሰጠኝ ነው የተሻለኝ። ከመጥፎ ይቷል እንዴ? አይ 2 ሳምንት ሆኖታል። ማሪቱ አባይ የታገል ነበረሽ ዳንግላ ጀርመን ውስጥ የምትገኝ ትንሽ ከተማ ናት። ብዙ አትታወቅም። እዛ ለምርምር ጸጥ ያለ ቦታ ፈልጉ። እዛ ነበር ይወዳል አማረ እና ፕሮፌሰር ምን አሉ? አይኔን እኮ እያሰቃየኝ ነው። ወዲያው ፍቱን መድኃኒት ልንገርህ። ፕሊዝ አባይ ፊት ልክፍት እንዳይወቅ ጤና አዳሙን ዳማከሴውን ባህር ዛፉን ታቀልና ሽፍንፍን ብለተኛ። ካልሆነ ግን ከእሱ የሚያመልጥ የለም። ቅባ ቅዱስ ሞክር። ሸንኮራ ተሸንኮራ ሀገር አለ አይደል? ከዛ የሚያመጣት ብታገኝ ግሩም ነበር። ሽንኩራ ጀርመንኛ ነው። እዛ ጀርመን ሀገር ፋርማሲ ነው እዛ። አሪፍ አባይ ስለ ሙያዊ ምክር በጓደኞቼ ስም አመሰግናለሁ። አብሮ ይስጠን። የት ሀገር ነበር ያልሽ? ሽንኩራ ጀርመንኛ ነው። ጀርመንኛ የሚችላል የለም አይደል? ጀርመን ሀገር ዳንግላ ከተማ የሚገኝ የፋርማሲ እዛ አባይ ጓደኛ ስላለ ራሳችን አስመጣለን። አሁን ግን ባለፈው የጀመረው ጫፍ ነው አባይ ግባና ሰው ግባና ከመንገድ ሳገኛቸው እኮ የታባሪ ኖሯ ስትነግረኝ ምንድፍ ያስመጡ አበጀህ ልጅ አምጣ አምጣ እሱ ስልክሽን ቀጥቅጬ እኮ እንዲህ ስለኝ ነው የመጣሁት። ምን ሆነሽ ነው? አንተ ማነህ? አባት ውስጥ ይፈና አይደለሁም፣ ተሰማ እባላለሁ። የህፃናት ማሳደጊያ ባለቤት ነኝ። የፕሮፌሰር ማርታ ልጅ በህፃናት ማሳደጊያ ውስጥ እንዲያድግ ልወስዶ ነው የመጣሁት። አልሰጥህም። ልጄን ለማንም አልሰጥም። ራሴ አሳድገዋል። ከተያዝኩ አባቴ ጭንቀቶት ይገባኛል። ልጁ ምንም አካለ ጎዶሎ ቢሆንም ተጨማሪ እንክብካቤ ስለሚደረግለት ተጨማሪም ክፍያ ስለምንሰጠን በአግባቡ እንከባከባለን። አሁን እባክዎት ልጁን ይሰጡኝ። ቤተሰቦችሽን ጣልሽ፣ ወንድምሽን አባረርሽ፣ አባትሽን አብላለሽ፣ ደግሞ ልጅሽን ምን ያልካለችው አለ አገሯን ክዳ ዳንግላን ጀርመን ዶለች። የኔ የገበሬ ልጅነቷን ንቃ የፎረፎር ሰር ልጅ ሆነች። ምን ያልጠላችኋል? ፀጉሯን ጠልታ
የሰው የሆነ የፈረስ የማይታወቅ ጠጉር አጠረቀች። ስሟን ጠልታ ተማሪቱ ወደ ማርታ መጣች። ራሷን ክዳ የኔ አይደለሁም ያለች ሰው የሰው የሆኑ ሁሉ ብትክድ ምን ይገርማል? ይገርም እኮ ነው እናንተዬ። እኔም እኮ እሷን ተከትዬ ያልሆንኩን ሆንክ ብትለኝ ገደል መግባቴ። ልጆች ይቅር በሉ። እኔ ወረወርዘን አይደለሁም ለእሷ ስል የሆነ ሁን ተብዬ ይወቁ። ታዲያ ቅድም ለርክብ ሰባት መድኃኒት ጌታ ምትሰራት አይደለም እናንተ ተመመራመራችሁ በፊት ዘመናዊ ሕክምና ታይመጣ አባቶቻችን የባህል ሕክምና ነበራቸው። እናንተም ከነሱ ወስዳችሁ አይደል እንዴ አዘምናችሁ ያመጣችሁት? እባብን ከቤተ ክርስቲያንና ከገበሬው አይደል የወሰዳችሁት? ፕሮፌሰር ማርታ ዛሬ ፕሮፌሰር የተባለው ካልተማረው ላችሁ ተወሰደ። እኔ ገበሬ ልጅ ነኝ። አባቴ ገበሬ ነው። አባትሽ ገበሬ መሆኑን ቀድመሽ ብትነግሪኝ የበለጠ ክብር ይኖር ይችላል። ያውም ያንቺ አባት መስካሪ ያሉታል። በሰማይ በምን ሰው የሚመግቡ መሆኑ ክብር እንዲያዋዳ ንገርልኝ እስኪ ዶክተርዬ። መማር ማለት ያለፈን መርሳት ባለውለታን መዘንጋት ነው። ገበሬው አርሶ ባበላ ካሁኑም ቀድሶ ባቆረበ ገና ለገና ተማርን ብሎ መመጻደቅ የሚበጅ አይደለም። እንዲያ ነው መማር፣ እንዲያ ነው ማወቅ። በተማራችሁት ላይ አባቶቻችን ተደምሮ የተሻለ ማድረግ ነው የሚያስፈልግ። መቼ የገባታል የገበሬ ነገር ምን እያላችሁ? አባቴ ገበሬ መሆኑን ቢሰሙ ይስሙ አለይስማ። እኔም የገበሬ ልጅ ነኝ። እኔም በኩራት እናገራለሁ። ታዲያ አበይ ይሄ ጤና ነው ትላለህ? ምን የጤና ነው? ሰው ምን ይላል በሚል አባዜ ተለክፋ ነው እንጂ ሰው ምን ይላል የሚል ጋኔል ተጠናውቷት ነው እንጂ ሰው ምን ይላል የሚል ሰውኛ ጋኔል ሰፍሮባት ነው እንጂ። ያዝልኝ አርኩስ መንፈስ አርኩስ መንፈስ